ሰላም ሰላም እንዴት ናችሁ? እንኳን ወደ ንጋት ቲዩብ ተመልሳችሁ በሰላም መጣችሁ። ዛሬም የአፋን ኦሮሞ ቋንቋ በአማርኛ የምንማር ይሆናል ማለት ነው። አዲስ የሆናችሁ ሰብስክራይብ፣ ላይክ ማድረጋችሁን እንዳትረሱ። ብዙ የአፋን ኦሮሞ ቪዲዮዎች ተሰርተዋል እዚህ ቻናል ላይ ገብታችሁ ማየት ትችላላችሁ። እንዲሁም ደግሞ በኦንላይን ዳይሬክት በአጭር ጊዜ መማር የምትፈልጉ እዚህ ላይ በተጻፈው ስልክ ቁጥር ማናገር ትችላላችሁ ማለት ነው። ስለዚህ ምንድን ነው የምንማረው? ቀለል ቀለል ያሉ ቃላት እንዲሁም ሀረጋት ነው የምንማረው። ስለዚህ በደንብ አዳምጡ። ቀላል ናቸው። ሳልጳዳ ንወሊንትራ ንሆርዶፋ ጀቹዳ። ስለዚህ አንዳንዴ ወርዶችም ሊሆኑ ይችላሉ ማለት ቃላቶች። እነዛን ቃላቶች ተጠቅመን ደግሞ እንዴት አንዳንድ ሀረጎችንም ወይንም ደግሞ አንዳንድ አረፍተ ነገሮችንም እንሰራለን የሚለውን እናያለን ማለት ነው። ስለዚህ የመጀመሪያው ምንድን ነው የሚለው? ጂጂራማ ጂጂራማ ይላል። ጂጂራማ ጂጂራማ ማለት ምንድን ነው? ለውጥ 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 ማለት ጂጂራማ እንላለን። ጂጂራማ ለውጥ። ቀላል ነሻ? አዎ። ስለዚህ ያው ላይክ እንዳትረሱ ቪዲዮውን። እንቀጥለው። ጂጂራማ ሂንቀቡ ጂጂራማ ሂንቀቡ። ለውጥ የለውም ለውጥ የለውም። ጂጂራማ ቅድም ምን ነበር ያልነው? ለውጥ ነው ያልነው አይደል? ስለዚህ ሂንቀቡ ማለት ደግሞ የለውም ማለት ነው። በዛውም እቺን ያዟት። ሂንቀቡ የሚለው ደግሞ የለውም እንደማለት ነው። ጂጂራማ ሂንቀቡ ለውጥ የለውም፣ ለውጥ የለውም። ጂጂራማ ሂንቀቡ። ቀስ ብላችሁ እስቲ ጂጂራማ ሂንቀቡ ጂጂራማ ሂንቀቡ ለውጥ የለውም እንላለን። የሚቀጥለው ነገልቻ ነገልቻ ያገባኛል ወይ? ለምሳሌ ይሄ አንዳንዴ ከሰውም ተጣልታችሁ ምናምን ሊሆን ይችላል አይደል? ያገባኛል ለማለት ስትፈልጉ የሆነ የማይመለከታችሁ ነገር ምናምን ከሆነ ያገባኛል ትላላችሁ። ያገባኛል ሌላውኛው ሳይሆን ለምሳሌ ከትዳር ጋር የተያያዘ ያገባኛል ምናምን እንደዛ አይነት ነገር ሳይሆን አሁን ምንድን ነው ያገባኛል የማይመለከታችሁን ነገር ማለት ነው። ነገልቻ ነገልቻ ትላላችሁ። ነገልቻ እና ገልቻ ያገባኛል ትላላችሁ። ሌላኛው አያገባኝም ለማለት አያገባኝም ነሂንገልቹ ነሂንገልቹ አያገባኝም ለማለት ምንድን ነው? ነንገልቹ ነንገልቹ ወይንም ነሂንገልቹ ማለት ትችላላችሁ። ሌላኛው ከኩ ከኩ እስቲ በሉ። አዎ ከኩ ከኩ ማለት ማላ ማለት ነው። ከኩ ማላ መማል አለ አይደል? ከኩ እንላለን። ከከቹ ሲባል መማል እንደማለት ነው። ብቻችን ያዟት። ከኩ ጀቹን ማን ጀቹዳ ማላ ማላ እንላለን። ሌላ ደግሞ እስቲ በዛችሁ ቅድም ማላ ስንል ከኩ ብለናል። ነን ከከዳ ስንል ደግሞ እምላለሁ። ነን ከከዳ ነን ከከዳ። እስቲ አሁን እቺ ቃል ትንሽ ልከብድ ትችላለች። አለች መጨረሻ ላይ ካ ሁለት ያለች ነን ከከዳ ነን ከከዳ እምላለሁ። ነን ከከዳ እምላለሁ። እንደዚህ ይባላል ማለት ነው። ዳይሬክት በኦንላይን መማር የምትፈልጉ አናግሩን። በቴሌግራምም ሊሆን ይችላል፣ እናስተምራችኋለን ማለት ነው። ኦኬ። ሌላ ዱጋ ኮዳ ዱጋ ኮዳ እውነቴን ነው። ዱጋ ማለት እውነት ማለት ነው። ኮዳ ማለት ነው እንደማለት ነው። ዳ ማለት ነው ነው አይደል? ኮ የእኔ እውነት ውስጡ አሁን እውነቴን ነው ስትሉ እኔ የሚለው ነገር አለ፣ ወይንም ደግሞ እውነት አለኝ የሚለው ነገር አለ አይደል ውስጡ። ስለዚህ እውነቴን ነው። ዱጋ ኮዳ ዱጋ ኮዳ ዱጋ ኮዳ ዱጋ ኮዳ እውነቴን ነው እውነቴን ነው እንላለን። የሚቀጥለው ያበሸነን ያበሸነን እንዝናና። መዝናናት ማለት በሸነና ነው። እሺ በሸነና ምናምን የምትለዋን ሙዚቃ አታውቋትም? ኦኬ። ያበሸነን እንዝናና። ያበሸነን ማለት እንዝናና ማለት ነው። ኦኬ። ሌላኛው ደግሞ ሁንዱ ጋሪ ኒታ ሁንዱ ጋሪ ኒታ ሁሉም ጥሩ ይሆናል።
ሁንዱ ማለት ሁሉም ማለት ነው። ጥሩ ማለት ጋሪ ማለት ነው። ይሆናል ማለት ደግሞ ኒታ። ሁንዱ ጀቹን ሁሉም ጀቹudha. Gaarii jechuun xiruu jechuudha. Ni ta'a jechuun ammoo ይሆናል jechuudha. Hunduu gaarii ni ta'a. ሁሉም ጥሩ ይሆናል. ሁሉም ጥሩ ይሆናል. አትጨነቅ ሁንዱ ጋሪ ni ta'a. hin dhiphatin እንደዛ እንደማለት ነው። የሚቀጥለው ቦሩ ጉያ ብራቲ። ቦሩ ጉያ ብራቲ yookaan boru guyyaa birooti. ነገ ሌላ ቀን ነው። ነገ ሌላ ቀን ነው። ቦሩ ማለት ነገ ነው። ሌላ ማለት ቢሮ ማለት ነው። ቢሮ ወይንም ቢራ። ጉያ ማለት ቀን ነው። ስለዚህ ቦሩ ጉያ ብራቲ ነገ ሌላ ቀን ነው። ለምሳሌ ይሄን ሰው ስታጽናኑ ሊሆን ይችላል። እንደዚህ ችግር ውስጥ ያለ ሰው ቦሩ ጉያ ብራቲ ነገ ሌላ ቀን ነው እንደዚህ ማለት ትችላላችሁ። ኦኬ የሚቀጥለው አኒ ቤኩምሰ ቀባ። ኢኒ ቤኩምሰ ቀባ ሶሪ ኢኒ ቤኩምሰ ቀባ። ኢኒ ቤኩምሰ ቀባ እሱ እውቀት አለው። እሱ እውቀት አለው። ኢኒ ቤኩምሰ ቀባ። ቤኩምሰ ማለት እውቀት ማለት ነው። አለው ማለት ደግሞ ቀባ። እሱ ማለት ኢኒ ኢኒ እሱ ቤኩምሰ እውቀት ቀባ አለው። ስለዚህ ኢኒ ቤኩምሰ ቀባ እሱ እውቀት አለው። እንደዛ እንላለን። ሌላኛው ኩኒ ከንብራቲ። ኩኒ ከንብራቲ ይሄ ሌላ ነው። ከንብራቲ ብራ ማለት ሌላ ነው ብለናል ቅድም። ስለዚህ ኩኒ ማለት ደግሞ ይሄ ነው። ከን ይሄ፣ ኩኒ ይሄ፣ ከንብራቲ ይሄ ሌላ ነው። ይሄ ሌላ ነው። ኩኒ ከንብራቲ። ይሄኛው ደግሞ በርባዲ። በርባዲ ፈልግ። በርባዲ ፈልግ። ኦኬ በርባዲ ፈልግ ማለት ነው። በርባዲ ፈልግ። ሌላኛው ዴሙን በርባደ። ዴሙን በርባደ መሄድ ፈልጋለሁ። መሄድ ፈልጋለሁ። ዴሙን በርባደ መሄድ እፈልጋለሁ ወይንም መሄድ እፈልጋለሁ ማለት ስፈልጉ ማለት ነው። ኦኬ ሌላኛው አመኑፍ ኒ ኡልፋታ። አመኑፍ ኒ ኡልፋታ ለማመን ይከብዳል። ማመን ማለት አመኑ ጀቹudha. አመኑፍ ኒ ኡልፋታ ለማመን ይከብዳል። ለማመን ይከብዳል jechuun አመኑፍ ኒ ኡልፋታ። ኒ ኡልፋታ ማለት ይከብዳል ማለት ነው። ኒ ኡልፋታ ማለት ይከብዳል ማለት ነው። ኦኬ እቺኛው ደግሞ ሸኩ። ሸኩ መጠራጠር። ሸኩ ሸኩ በሉ እስቲ። ሸኩ መጠራጠር ምን ይላል የሚቀጥለው? ሂንሸኪን ሂንሸኪን አትጠራጠር። አትጠራጠር። ሂንሸኪን አትጠራጠር። ጉድ ኦኬ የሚቀጥለው ደግሞ ጠንካራ ማለት ጀባ። ጠንካራ ማለት ጀባ። ጠንካራ ጀባ ጀባ ጀነ jechuudha. ኦኬ ሌላው ደግሞ ሀሰይ። ሀሰይ yookaan odeessiin ይሆናል። አውራ አውራ። ሀሰይ ሀሰይ አውራ። ቀላል ነቻ። ኦኬ የሚቀጥለው ማቲ ተአ። ማቲ ተአ ቤተሰብ ሁኑ ማለት ነው። ማቲ ተአ ማለት ቤተሰብ ሁኑ። ለምንድን ነው? ይሄ ደግሞ ለእናንተ መልእክት ነው። አዲስ የሆናችሁ እስካሁን ቪዲዮውን ጨርሳችሁ ካያችሁ ሰብስክራይብ ማድረጋችሁ እንዳትረሱ። ሰብስክራይብ አድርጉ። ከዛን ሀሳብ አስተያየታችሁን ሲጻፉልን ምን አይነት ቪዲዮ እንዲሰራላችሁ እንደምትፈልጉ ማለት ነው። ስለዚህ እንደዚህ አፋን ኦሮሞን እንማራለን። ሁሉንም ቃላቶች ብዙ ቃላቶች ለእናንተ ሊጠቅሙ የሚችሉትን አስተምራችኋለሁ። ስለዚህ እናንተም ሀሳብ አስተያየት ካላችሁ ጻፉልን፣ እንቀበላለን። ሰላም ጤናውን